ለእናንተ ይሁን። ድገሙት። ሰላም ለእናንተ ይሁን። ሰላም ለማን ይሁን? ለእናንተ። እስቲ ሰላም ለኛ ይሁን በሉ። ድገሙት። አሁን ሰላም በሉ። ሰላም በሉ። ለኛ ይሁን። ለማን ይሁን ሰላም? አምላካችን እግዚአብሔር ሰላሙን ይላክልን። ይህንን ኃይለ ቃል የተናገረው አምላካችን ኢየሱስ ክርስቶስ ነው። በትንሣኤው ዕለት ሞትን ድል አድርጎ መቃብር ክፈቱልኝ፣ መግነዝ ፍቱልኝ፣ ድንጋይ አንሱልኝ ሳይል በሞት ላይ ኃይልና ስልጣን ያለው ጌታ በሦስተኛው ቀን ሞትን ድል አድርጎ ከተነሳ በኋላ ደቀ መዛሙርቱ የሰላማቸው ጌታ የሰላማቸው መምህር በመዋዕለ ስብከቱ ሲያስተምር እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይነት ሰላም አይደለም ብሎ ያስተማራቸው የሰላማቸው መምህር በዕለተ ዓርብ የደረሰበትን መከራ፣ ስቃይ፣ ግርፋት፣ ሕማም፣ ቁስል ተመልክተው የአይሁድን ጭካኔ በዓይናቸው አይተው ሰላም አጥተው ተጨንቀው ፈርተው ነበርና ከዕለተ ዓርብ ጀምሮ ቤታቸውን ዘግተው በጭንቀት በተዘጋ ቤት ውስጥ በተቀመጡበት ሰዓት በተዘጋ ቤት ውስጥ ኢየሱስ ክርስቶስ ለአስሩ ደቀ መዛሙርት ተገልጦላቸው የትንሣኤው ዕለት ማታ ሰላም ለእናንተ ይሁን ብሎ ሰላም ያጡትን ደቀ መዛሙርቱን ሰላም እንደሚያስፈልጋቸው በክርስቶስ ሞትና ትንሣኤ የሰው ልጅ ሰላም እንደተመለሰ ሲያበስራቸው ሰላም ለእናንተ ይሁን ብሏቸዋል። በጣም ነው የሚደንቀው። ክርስቶስ በተወለደባት ዕለት በልደቱ ማምሻውን ማታውን ጌታ ሲወለድ የሰማይ መላእክት ወደ ምድር ወርደው ከእረኞች ጋር ያመሰገኑት ምስጋና የሰላም ምስጋና ነበር። ዛሬ ሁልጊዜ ቤተ ክርስቲያናችን በቅዳሴዋ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ እያለች የምታመሰግነው ምስጋና የመላእክቱና የእረኞቹ ምስጋና ነው። በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ለሰው ልጆች ሰላም ይሁን እያለች ዛሬም ቤተ ክርስቲያን የክርስቶስን ሰላም በምስጋና በዜማ ትሰብካለች፣ ታውጃለች። ይህ ብቻ አይደለም። በቅዳሴያችን ከ14 ጊዜ በላይ ዲያቆኑ ተንሶ ለጸሎት ሲል፣ ቄሱ ደግሞ ክርስቶስን ወክሎ በሲኦል ላሉ ነፍሳት ሰላም ለሁላችሁ ይሁን በማለት በሲኦል በሰይጣን እስራት በሰይጣን ባርነት የወደቁትን የሰው ልጆችን ሰላም ሊመልስ በሲኦል ሰላም ለሁላችሁ ያለውን ቃል በቅዳሴዋ ዛሬም ሰላም ለኩልክሙ እያለች በቄሱ አማካኝነት የክርስቲያኖችን እኛን ሰላም ታውጃለች። የክርስቶስ ትንሣኤ የሰው ልጆችን ሰላም ለመመለስ የተደረገ ትንሣኤ ነው። ሁላችን እንደምናውቀው ያለንበት ወቅት የትንሣኤ ወቅት ነው። ዘመነ ትንሣኤ ብላ የክርስቶስን መነሳት የምታስተምርበት የምትሰብክበት ወቅት ነው። የወቅት ደግሞ ዘመነ ፍስሐ ትለዋለች። በዚህ በበዓለ ሀምሳው ክርስቲያኖች በሐሴት በፍስሐ በደስታ እንዲኖሩ የምታስተምርበት ዘመን ወይም ወራት ነው። ይህ ሀምሳው ቀን በሐሴት በደስታ መኖር ማለት በመብላት በመጠጣት መኖር ማለት አይደለም። ምዕመናን እናስተውል። ይህ በዓለ ሀምሳ የሚባለው ሀምሳው ቀን ክርስቶስ ዳግመኛ መጥቶ ከፍርድ በኋላ ፍርድ ከተከናወነ በኋላ በቀኙ የምንቆም በስሙ ያመንን መልካም ሥራ የሠራ እናንተ የአባቴ ቡሩካን ዓለም ሳይፈጠር የተዘጋጀላችሁን እግዚአብሔርን መንግሥት ትወርሱ ዘንድ ኑ ወደ እኔ ብሎ መንግሥተ ሰማያትን ካወረሰን በኋላ በመንግሥተ ሰማያት መራብ የለም፣ በመንግሥተ ሰማያት ሐዘን የለም፣ በመንግሥተ ሰማያት ጾም የለም፣ በመንግሥተ ሰማያት ስግደት የለም፣ በመንግሥተ ሰማያት መውደቅ መነሳት የለም። ይሄ በዓለ ሀምሳው ይሄ ዘመነ ትንሣኤ
ከትንሣኤ በኋላ ያለንን የመንግሥተ ሰማያትን ሕይወት የምናስብበት የምንለማመድበት ዘመን ነው ዘመነ ትንሣኤ። ግን ብዙዎቻችን ክርስቶስ ተነሳ እያልን በትንሣኤው ማግስት ደግሞ የምንሞት በኃጢአት የምንወድቅ በዘፈን በዳንኪራ በስካር በዝሙት በተለያዩ ስጋዊ ፍላጎቶች በኃጢአት የምንወድቅ ክርስቲያኖች አለ። ይህ አይደለም ዘመነ ትንሣኤ። እንዲህ ባለ መልኩ አይደለም የሚከበረው ወዳጆቼ። ስለዚህ አምላካችን ክርስቶስ ሞትን ድል አድርጎ ተነስቷል። የክርስቶስ ትንሣኤ ምን ይመስላል የሚለውን በጥቂቱ ትንሣኤ ማለት ምን ማለት ነው የሚለውን በአምስት ነገሮች አምስት አይነት ትንሣኤ አለ። የመጀመሪያው ትንሣኤ ህሊና ይባላል። የህሊና ትንሣኤ ይሄም ተዘክሮተ እግዚአብሔርን በማሰብ የሚደረግ ትንሣኤ ነው። ሁለተኛው ትንሣኤ ልቦና ይባላል። ይሄም ደግሞ የእግዚአብሔርን ቃል እየሰሙ በንስሐ እየታደሱ በንስሐ ትንሣኤ እያደረጉ በሕይወት መኖር ነው። ሶስተኛው ትንሣኤ ሙታን ይባላል። ይሄ ጊዜያዊ ትንሣኤ ይባላል። ለምሳሌ ዛሬም በእኛ ዘመን እኮ ሰዎች ከሞቱ በኋላ በቅዱሳን አማላጅነት በእግዚአብሔር ታምር ከሞት የተነሱ ሰዎች አሉ። በመጽሐፍ ቅዱስም ለምሳሌ ጌታ ላዛርን ከአራት ቀን መቃብር በኋላ አስነስቶታል። እንዲህ አይነቱ ትንሣኤ ሙታን ይባላል። አራተኛው ትንሣኤ ዘክርስቶስ ይባላል። የክርስቶስ ትንሣኤ ከአምስቱም ትንሣኤ ልዩ የሚያደርገው እነዚህ አራቱ ትንሣኤ የሚባሉት አስነሽ ይፈልጋሉ። ክርስቶስ ሞትን ድል አድርጎ ሲነሳ አስነሻ ጋር አልፈለገም። የተነሳው በኃይሉ ነው። የተነሳው በራሱ ስልጣን ነው። ለዚህ ነው ቅዱስ ዳዊት በመዝሙሩ ወተንሥአ እግዚአብሔር ከመ ዘንቃነዋ ወከመ ኃያል ወይዳገወይ እግዚአብሔር አለ ከእንቅልፉ እንደሚነቃ ሰው የወይንም ስካር እንደተወው እንደ ኃያል ሰው ተነሳ ይላል። ሞት ለክርስቶስ እንቅልፍ ነበር። እንቅልፍ የተኛ ሰው እንቅልፉ ሲለቀው ከእንቅልፉ እንደሚነሳ እንደሚነቃ ሁሉ ለክርስቶስ ሞቱ እንቅልፍ ነበር። የወይን ስካር የተወው ጎልማሳ ሰው እንደ አዲስ ታድሶ እንደሚነሳው ክርስቶስ በዚህ መልኩ በኃይሉና በስልጣኑ ሞትን ድል አድርጎ ተነስቷል። ቅዱስ ኤፍሬም ሶርያዊ የክርስቶስን ትንሣኤ ባስተማረበት ትምህርቱ ላይ እንዲህ ይላል። አንድ ሰው የማይስማማውን ምግብ ሲበላ የበላው ምግብ ስለማይስማማው ወይም ስላልተስማማው ወደ ላይ ይለዋል፣ ያስመልሰዋል ይላል። ለ5500 ዘመን ሞት በኃጢአት በኩል ወደ ዓለም ገብቶ ስለነበረ የሰው ልጆችም ሞት እየተቀበለ ጎርሷቸው ነበር፣ ውጧቸው ነበር። እንደለመደው ግን ሞት ክርስቶስን ውጦ ማስቀረት አልቻለም። ሞት ለክርስቶስ የሚስማማ አልነበረም። ክርስቶስም ለሞት የሚስማማ ባህሪ የለውም። በመለኮታዊ ባህሪው በሥጋ ባህሪው ሟች ቢሆንም በመለኮታዊ ባህሪው ደግሞ ሕያው ነውና ለዚህ ነው በአንደኛ ጴጥሮስ መልእክት ምዕራፍ 3 ቁጥር 18 ላይ በሥጋ ሞተ በመንፈስ ግን ሕያው ነው በማለት መለኮታዊ ባህሪ ሕያው መሆኑን ይነግረናል። ቅዱስ ኤፍሬም ሞት ክርስቶስን ውጦ ሊያስቀረው ስላልቻለው ተፋው ይላል። በጣም ይደንቃል። ስለዚህ ትንሣኤ ዘክርስቶስ የሚባለው በራሱ ኃይል በራሱ ስልጣን ክርስቶስ የተነሳው ትንሣኤ ነው። አምስተኛው ትንሣኤ ዘጉባኤ ይባላል። ይህም በመጨረሻ ዳግመኛ ክርስቶስ ለፍርድ ሲመጣ የሰው ልጆች በሙሉ የሚነሱት ትንሣኤ ማለት ነው። ኃጥአንም ጻድቃንም በእናታቸው ማኅፀን ሳሉ የጠፉ በአራዊት ሆድም የተበሉ በባህርም በየብስም የሞቱ ሁሉ ዳግመኛ ክርስቶስ ሲመጡ ይነሳሉ። ይህ ትንሣኤ ዘጉባኤ ይባላል። ታዲያ ከነዚህ ከአምስቱ ትንሣኤ ለኛ ትንሣኤ ህሊና፣ ትንሣኤ ልቦና ያስፈልገናል። እስቲ ትንሣኤ ህሊና በሉ፣ ትንሣኤ ልቦና። እነዚህ ሁለቱ ለኛ ያስፈልጉናል። በዚህ በዘመነ ትንሣኤ ቤተክርስቲያናችን በተደጋጋሚ ክርስቶስ ተንሥአ እሙታን እያለች እንድናስታውስ የምታደርገን
ደግመን ደጋግመን በኃጢአት የወደቅን ክርስቲያኖች የህሊና ትንሣኤ እንድናደርግ ነው። ደግመን ደጋግመን በኃጢአት ተሰናክልን በኃጢአት የወደቅን ክርስቲያኖች የእግዚአብሔርን ቃል በመስማት ከወደቅንበት ኃጢአት በንስሐ እየተነሳ ወደ ክርስቶስ ሕይወት ታድሰን ሱታፌ ምስጢር በማድረግ በሥጋው ደግሞ ወደ ክርስቶስ እንድንቀርብ ለማድረግ ነው። በተደጋጋሚ 50ውን ቀን ክርስቶስ ከሙታን መካከል ተለይቶ ተነስቷል እያለች የምትነገር። ስለዚህ ወዳጆቼ የክርስቶስ ትንሣኤ ሰላማችን ነው። በክርስቶስ ትንሣኤ ሰላም ያጡት የሰው ልጆች በሙሉ ሰላማቸው ተመልሶላቸዋል። ይሄ ሰላም የዓለሙ ሰላም አይደለም። ይሄ ሰላም ሰው የሚሰጠን ሰላም አይደለም። ይሄ ሰላም ከወዳጆቻችን፣ ከቤተሰቦቻችን፣ ከሥራ ባልደረቦቻችን በሥጋ ሕይወታችን ከምናደርጋቸው ነገሮች የምናገኘው ሰላም አይደለም። ክርስቶስ በመለኮታዊ ሥልጣኑ የሰጠን አምላካዊ ሰላም ነው። ይሄ ሰላም አለን ወይ ነው ወዳጆቼ? ይሄ ሰላም አለን ወይ? እስቲ ወደ ደቀ መዛሙርቱ ታሪክ እንመለስ። የዮሐንስ ወንጌል ምዕራፍ 20 ቁጥር 26 ላይ ወንጌላዊ ዮሐንስ እንዲህ ሲል መዝግቧል። ደቀ መዛሙርቱ ክርስቶስ ከተነሳበት ከመጀመሪያው ከትንሣኤ ዕለት ጀምሮ ማታ በተዘጋ ቤት ውስጥ ትንሣኤውን ገለጠላቸው። ትንሣኤውን ሲመለከቱ ከነሱ መካከል ከ12ቱ አንዱ ይሁዳ ነው። ጌታውን ሽጦ ከሐዋርያት ቁጥር ጎሏት ተለይቷል፣ ከማህበሩ ተወግዷል። ከ11 ደግሞ ቶማስ በመካከላቸው አልነበረም። የመጀመሪያው ዕለት ቶማስ በሌለበት ለ10 ደቀ መዛሙርት ትንሣኤውን ገለጠላቸው። ትንሣኤውን በተዘጋ ቤት ውስጥ በመጀመሪያው ዕለት ሲገልጥላቸው ቀጥታ የነገራቸው ቃል ሰላም ለእናንተ ይሁን የሚል ነበር። ይህን ካላቸው በኋላ ጌታ ከነሱ ተሰወረ። ቶማስ መጣ። ጌታን እኮ አየነው፣ ክርስቶስ እኮ ተነስቷል አሉት። ቶማስ ምን አለ? እኔ ካላየው አላምንም። ቁስሉን፣ ችንካሩን፣ የሾህ አክሊል የደፋበትን ራሱ ላይ የጫኑበትን ዘውድ የራሱን ቁስል ካላየው አላምንም አለ። በአንድ በኩል ቶማስ እውነት አለው። ብዙ ጊዜ ቶማስን ተጠራጣሪ በሚል ስም ነው የምንሰጠው። የቤተ ክርስቲያን ሊቃውንት በብዙ መልኩ ደግሞ የቶማስን በጎ ነገር አድርገው ጽፈዋል። ቶማስ ትልቅ ሐዋርያነት ከፊት ለፊቱ ይጠብቀዋል። የሐዋርያ አገልግሎት 10 ደቀ መዛሙርት ስለ ክርስቶስ ሲሰብኩ ክርስቶስ ከሙታን መካከል ተለይቶ እንደተነሳ በዓይናቸው አይተዋል። ስለዚህ በዓይናቸው ያዩትን እያስተማሩ ይመሰክራሉ። እናንተ ትንሣኤውን አያችሁ፣ አይተናል ብላችሁ ትመሰክራላችሁ፣ አይተናል ብላችሁ ታስተምራላችሁ። እኔስ ምን ብዬ አስተምራለሁ አለ። እውነት ነው። በ8ኛው ቀን ይላል። በ8ኛው ቀን 8 ቀን ሙሉ ደቀ መዛሙርቱ ቤታቸውን ዘግተው እንደነበሩ ታውቃላችሁ። ፈርተው፣ ሰላም አጥተው፣ ታውከው፣ ተጨንቀው ዳግመኛ አሁን ባሳለፍነው ዳግም ትንሣኤ ብለን ባከበርነው ባሳለፍነው ዕለት ማምሻውን ድጋሜ በ8ኛው ቀን ይላል ዮሐንስ ወንጌል ምዕራፍ 20 ቁጥር 26 ላይ ደጆቹ ተዘግተው ሳሉ ኢየሱስ መጣ ይላል። ድጋሜ አሁንም ለሁለተኛ ጊዜ ትንሣኤውን በተዘጋ ቤት ውስጥ ሲገልጥላቸው ድጋሜ አሁንም ሰላም ለእናንተ ይሁን ያላቸው። ቶማስ ያን ጊዜ ጌታ ምን አለው? ቶማስን ያመንክ እንጂ የተጠራጠርክ አትሁን፣ እጆችን አምጣ ስደዳ። ይሄን የተወጋውን ጎኔ ዳሳ አለው። ቶማስ ዳሰሰ። የተቸነከርኩበትን እጆቼን ና ተመልከት እይ ዳሳ አለው። ዳሰሰ ቶማስ። በዚህ በ13ኛው ዘመን የተነሳ የቤተክርስቲያናችን ሊቅ ርቱ ሃይማኖት የሚባል የቤተክርስቲያናችን ሊቅ የቶማስን በጎ ነገር እንዲህ ሲል ይገልጸዋል። መጀመሪያ መካድህ ኋላ ማመንህ ለክርስቲያኖች የሃይማኖታቸው አምድ ነው ቶማስ ይለዋል። እንዴት ስንል ከወንድሞችህ ይልቅ ያንተ ይበልጣል ወንድሞችህ ይለዋል ቶማስን። የክርስቶስን ትንሣኤ በዓይናቸው አዩት። በምናቸው አዩት? ከቃሉ ጋር ናችሁ? አይዟችሁ ጨርሻለሁ። በምናቸው አዩት? በዓይናቸው አዩት። አንተ ግን ዳሰስከው። አንተ ግን ምን አልከው? ዳሰስከው። እንዴት ይደንቃል! ቅዳሴያችን ላይ ካሉ ምን ይላል? ከእርሱ ጋር በላን ጠጣን እያለ እንደ ዳሰሰው ጭምር ካህኑ ይናገራል። አሁንም እንዲህ እያልን እናመስግነው እያለ ካህኑ እንድናመሰግነው ሁሉ ይሰጡናል። አያችሁ
ትንሣኤውን በዓይኔ ሳላይ አላምንም ማየት አለብኝ ያለው ቶማስ የቶማስ ጥርጣሬ ከበጎ ነበረ። ከክፉ አይደለም፣ ከክፉ ሐሳብ አይደለም፣ ከመልካምና ከበጎ ሐሳብ ነበር። አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር የቶማስን መጠራጠር እንዲህ ይለዋል። ያንተ መጠራጠር ይለዋል ከበደል አልተቆጠረብህም ይለዋል። ከምን አልተቆጠረብህም? ከበደል አልተቆጠረብህም። መጠራጠሩ ቶማስ በመጠራጠሩ የመድኃኔዓለምን ቁስሎች እንዲዳስስ አድርጎታል ይላል። ይሄ በቅንነት በመንፈሳዊነት የክርስቶስን ትንሣኤ ለማየት በመጓጓት የተደረገ ጥርጣሬ ስለነበረ ከበደል አልተቆጠረበትም ቶማስ። ኋላ ግን ቶማስ ምን አለ? ጌታዬ አምላኬ አለ። እስቲ ጌታዬ በሉ። አምላኬ የሚደንቅ ነው። ጌትነቱንም አምላክነቱንም መሰከረ። ከዳሰሰ በኋላ የክርስቶስን ትንሣኤ በዓይኑ ካየ በኋላ በእጁ ዳሶ የችንካሩን ምልክት በጦር የተወጋውን የጎኑን ምልክት ካረጋገጠ በኋላ ጌታዬ አምላኬ አለ። ልብ እንበል ምዕመናን፣ ብዙዎቻችን ዛሬ በእኛ ዘመን በብዙ መልኩ እውነተኛው ክርስቶስ የትኛው ነው? እውነተኛውን ኢየሱስ ክርስቶስን የምትሰብክ እውነተኛውን ሰላም የሚሰጠውን ጌታ የምታስተምር የትኛው ሃይማኖት ነች ብለን ግራ የምንጋባ ክርስቲያኖች እንኖር ይሆናል። እውነተኛው ክርስቶስ ምልክቱ ምንድነው ካላችሁ፣ የመጀመሪያው ችንካሩ ነው። ምኑ ነው? ችንካሩ ነው። ሁለተኛው ቁስሉ ነው። ሶስተኛው በራሱ ላይ የደፋው የሾህ አክሊል ነው። አራተኛው መከራና ሕማም የተቀበለበት እኛ ሰላም እናገኝ ዘንድ እኛ ያጣነው ሰላም ይመለስ ዘንድ ሰላም እንዳጣ ሰው፣ እንደ ኃጢአተኛ ሰው፣ እንደ በደለኛ ሰው፣ እንደ ወንጀለኛ ሰው መስቀል ላይ ተሰቅሏልና የክርስቶስ ምልክቱ አራተኛው መስቀሉ ነው። ወደ ቤተ ክርስቲያን ስትመጡ ከላይ የምንመለከተው ምንድነው? መስቀል ነው። ይሄ መስቀል ቤተ ክርስቲያናችን ከፍ አድርጋ የምትሰቅለው በክርስቶስ መስቀል የሁላችን ሰላም ስለተመለሰ ነው። እንዲህ ይላል ሊቁ ወገብረ ሰላም ማእከሌነ በመስቀሉ ይላል። በመስቀሉ ሰላምን አደረገ። በምኑ ሰላምን አደረገ? በመስቀሉ ሰላምን አደረገ። በመስቀሉ ይላል የጸብ ግድግዳ ፈረሰ ይላል። በመስቀሉ ሰባቱ መስተጻርራን ታርቀዋል ይላል። አንድም ሰውና እግዚአብሔር፣ አንድም ሕዝብና አሕዛብ፣ አንድም ነፍስና ሥጋ፣ አንድም ሰውና መላእክት የታረቁት የሰው ልጅ ሰላም የተመለሰው ክርስቶስ የማዳኑን ስራ መስቀል ላይ በማድረጉ መስቀል ላይ ባደረገው የማዳን ስራ የሁላችን ሰላም ተመልሷል። ለዚህ ነው ጌታ ለደቀ መዛሙርቱ ሰላም ለእናንተ ይሁን ያላቸው። ወዳጆቼ ትንሣኤው ሰላም ነው ብለናል። እኛ ሰላም አለን ወይ? ሀገራችን ሰላም አላት ወይ? ቤተ ክርስቲያናችን ሰላም አላት ወይ? እኛ የሰላም ሰባኪዎች ነን ወይ? እኛ የሰላም ሰዎች ነን ወይ? ክርስቲያን ማለት እኮ ስለ ሰላም በሞትም በሕይወትም በትንሣኤ በተግባርም ያስተማረንን ክርስቶስን የእሱን ተግባር እያየን ለምድሪቷም ለሰው ልጆችም ሰላም የሚሰጡ ማለት ናቸው። የሰላም ሰባኪዎች ናቸው። ታዲያ እኛ ሰላም አለን? በጭንቀት ውስጥ ያለን አንበዛም? ዛሬ በችግር ውስጥ በመከራ ውስጥ ወንድሞቻችን፣ ቤተሰቦቻችን፣ ጎረቤቶቻችን በተለያየ መልኩ ሰላም እንዲያጡ የምናስጨንቅ ሰዎች የለንም? ይሄ ክርስትና ነው። ሰዎችን ሰላም እንዲያጡ እያደረግን ሰዎችን እየረበሽን ሀገር እያወቅን ቤተክርስቲያንን ሰላም እየነሳ ትንሣኤ ብለን ብናከብር እውነት ነው የምላችሁ የክርስቶስ ትንሣኤ በእኛ ሕይወት ውስጥ የለም። የክርስቶስን ትንሣኤ የሚያከብር ክርስቶስ ለእኔ ተነስቶልኛል፣ በክርስቶስ ትንሣኤ ተነስቻለሁ፣ ከሞት በኋላ ሕይወት አለኝ፣ ከሞት በኋላ ትንሣኤ አለኝ ብሎ የሚያምን ክርስቲያን በሰላም ሕይወት ውስጥ የሚኖር ነው። በጸጥታ ሕይወት ውስጥ የሚኖር ነው። በሕይወት መኖሩ ባለበት ስፍራ ላይ በዙሪያው ላሉ ሰዎች ሰላምን የሚሰጥ ነው ክርስቲያን። ሰላሙን እግዚአብሔር አምላካችን ይላክልን። ለደቀ መዛሙርቱ ሰላም ለእናንተ ይሁን ያለ ጌታ ዛሬም የክርስቶስ ሰላም ለሁላችን ያስፈልገናልና ዛሬም ክርስቶስ በእያንዳንዳችን ሕይወት ውስጥ ተገልጦ ሰላም ላንተ ይሁን፣ ሰላም ላንቺ ይሁን ይበለን። ይቆየን። ስብሐት ለእግዚአብሔር።